ጸልይልኝ እማ የውለታሽን ጥግ ባልረዳው እንኳን አሁን ባለሽበት በትንሿ ድንኳን ብዙ ፍቅርና ደስታ እንድሰጥሽ ያድርገኝ ጉልበቴን ያበርታኝ። ጸልይልኝ እማ ሳቅሽ መጽናኛዬ ብሶትሽ ብሶቴ ፈገግታሽ ጉልበቴ ነውና ዞትር ከዚህ በበለጠ እኔም እንድታትር ዝም ብለሽ ሳቂ ደግፊኝ በፈገግታ ውለታሽን ስመልስ ኢኝ በዝምታ በሰው ሀገር ሆኜ ሌት ተቀን ሲደክመኝ ያንቺ ትዝታ ነው የኔ ትልቅ አቅም ላንቺ ክብር ብዬ መከራን ሁሉ ችዬ እኖራለሁ እናቴ የሩቅ ሕልሜን አሳይቼ ልጄ እናቴ የሚለው ያ የሚያምረው ድምጽሽ ስናፍቀኝ ይውላል ያ ያንቺ ማቅለስለስሽ ብቸኝነት ሲከበኝ ስደቱ ሲበዛብኝ የፊትሽ ብርሃን ነው ተስፋ የሚሰጠኝ የአረብ ሀገር ኑሮ ቢሆንብኝ ፈተና ያንቺ ምርቃት ነው ሁል ጊዜ የሚጠብቀኝ በእቅፍሽ ውስጥ ገብቼ እስከ ስምሽ ድረስ ናፍቆትሽ በልቤ ይኖራል ሲታደስ አይዞሽ ውድ እናቴ አይዞሽ ውድ እናቴ አልቅሼ አልደክምም ያንቺን ውለታማ እዚህ ሆኜ አረሳም አምላክ ይጠብቅልኝ ያንቺን ክብር እናቴ አምላክ ይጠብቅልኝ ያንቺን ክብር እናቴን በቅርቡ እንገናኛለን እወድሻለሁ እናቴን። ውድ ቤተሰቦች የብርቱካን ዩቲዩብ ተከታታዮች እንዴት ናችሁልኝ? ደህና ናችሁ አላችሁ? በያላችሁበት ለሁላችሁም ሰላምና ፍቅር እድሜና ጤና በያላችሁበት እንደ የእምነታችሁ ይብዛልኝ እያልኩኝ ሁላችሁንም በየእምነታችሁ ሰላም ብያችኋለሁና የተወደዳችሁ ቤተሰቦቼ እንዴት ናችሁልኝ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። በያላችሁበት ሁላችሁም ደህና እንደሆናችሁ ተስፋ እናደርጋለሁና ሁሌም ደህና ሁኑልኝ እላችኋለሁ ቤተሰቦቼ። ያው እየጠፋሁኝ ነው በመጣም ድምጽ በጣም በዝቅተኛው ነው የምመጣው። እንግዲህ ድምጽ በድብቅ ትላላችሁና እንዴት ናችሁልኝ? እና ሰሞኑን ትንሽ ደክሞኝ ጠፍቻለሁ። እንግዳ በዝቶብኛል። ቤት ውስጥ እንግዳ አለ፣ የልጅ ምርቃት አለ ምናምን ያ አንድ ላይ ተደማምሮብኝ ስራ ትንሽ ከበደኝና ለዛ ነው የጠፋሁት ቤተሰቦቼ። እና ሁላችሁም በርቱ፣ ጠንክሩ። ዩቲዩብ ስራ ትንሽ አድካሚ ቢሆንም የዛሬ ድካማችሁን አትዩ። ነገ ሌላ ቀን ነው። ነገ ሌላ ብርሃን ቀን ይመጣል። ዛሬ ደከመኝ ብላችሁ ተስፋ አትቁረጡ እላችኋለሁ የኔ ውድ ፋሚሊዎች እና በርቱልኝ። አዳዲስ ቪዲዮ ደስ የሚል ለትምህርት የሚሆን ብዙ ቪዲዮ መቅረጽና መስራት ባንችልም ያው ቀን እስኪወጣለን እኛም እንደ ሰው ከሰው ቤት ወጥተን ይህ ቀን አልፎ ደስ የሚል ቪዲዮ አስተማሪ የሆነ ነገር ይዘንላችሁ እስከምንመጣ ድረስ እንግዲህ በምንመጣ ሰዓት አበረታቱን፣ ደግፉን እንላችኋለን። እወዳችኋለሁ የኔ ውድ ፋሚሊዎች፣ በርቱልኝ እላችኋለሁ።
ጸልይልኝ እማ የውለታሽን ጥግ ባልረዳው እንኳን